ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ውዶች እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። እንግዲህ እኛ ሀገር ክረምት ገብቷን ማለት ነው። እውነት ለመናገር ዱባይም ሳውዲም ሰሞኑን ክረምት ገብቷን። የዱባይ ደግሞ ጭራሽ ለይቶለትኝ ቤታቸውን ሁሉ ጥልቅልቅ አድርጎታል ማለት ነው። በእርግጥ ያው የተለያየ ቦታ ሊሆን ይችላል በስመ ዱባይ። እንግዲህ ቤታቸው ምናምን ሙሉ ለሙሉ ሰምጦ ይታያል። መኪናቸው ያን ያህል ከባድ አይደለም። እኛ ጋር ግን በጣም ነው እየዘነበ ያለው ሰሞኑን። ቅዝቃዜው ማጠይቁ በጣም ተቀዛቅዟል። የኢትዮጵያ ክረምት እየመሰለኝ ነው ማለት ነው። ቀን በቀን እንደዚህ ነው በቃ። ከላይ ደግሞ ቆሻሻው ከላይ ይዞት እየመጣ ማለት ነው። ከፎቅ እንግዲህ ፎቁ ክፍት ስለሆነ የእሱን ቆሻሻ ጥርግ አድርጎ ይዞት ነው የሚወርደው። ቀን በቀን እኔም እንደዚህ እያጸዳሁ እየበረደኝ ነው እላችኋለሁ ውዶችዬ። እናንተ አካባቢ እንዴት ነው? እውነት አዋሹን ቀን በቀን ማጠቡ ራሱ ማለት ነው ሲያሰለች። ምክንያቱም ከላይ ቆሻሻውን ይዞት ይመጣል፣ ንጹህ አይደለም። በዛ ላይ ቅዝቃዜ ወይ በፈጣሪ በረዶ ነው። እኔ እንትን አልኩ መሰለኝ ከሳው መሰለኝ ሰውነቴን በጣም ነው የሚበርደኝ። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንግዲህ በር ላይ ሁኜ ነው እየቀረጽኩ ያለሁት። ከቀረጻ በኋላ ዝናቡ አሳድገኝ በጎተራ ሙሉ ሽንብራ አስጠኝ። ልጅነቴ ዝናብ እየተመታው ነበረ እያጸዳው ማለት ነው። እያጸዳሁም ዝናብም እየተመታው ነበረ። ውይ የዘንድሮ ይለያል እውነት። የዘንድሮ እኔ አላቅም ብቻ አምና ረስቼው ይሆን አላቅም። ብርዱ በስመ አብ ስራ ራሱ መስራት አልቻልንም ዘንድሮ። አምላኬ ሆይ በረዶ ነው። እኔ ደግሞ ኩሽና ውስጥ እንትን የለም፣ ሙቅ ውሃ የለም፣ ቀዝቃዛ ብቻ ነው። ከዛ ነው ተበላሽቶ ማለት ነው። በጣም ከባድ ነው። ነግራቸው ነበር አላስተካከሉልኝም። ቅዝቃዜው ግን ልነግራቸው አልቻለም። ውይ በጣም ነው የሚቀዛቀዘው። ክረምት ግን አሪፍ ነው። እኔ ከሙቀትና ከብርድ እናንተ ማንኛውን ትመርጣላችሁ? እኔ ሙቀትን ነው የምመርጠው። አንዳንዶቹ ግን ብርድን ይመርጣሉ፣ በተለይ ወንዶቹ ማለት ነው። እና ውዶች የሸነ ልብስ ጠልቤ ላሳያችሁ እስኪ ማለት ነው። እንግዲህ አብረን እንክፈተው። እንደምታዩትኝ ቦርሳዋን ቀድሜ ነው የፈታኋትኝ። ከነገራችን ላይ በጣም ፈልጊያት ነበረ። በዛ ላይ ሌዘር ናትኝ። እንደፈለኳት ነው የመጣችልኝ ማለት ነው። በጣም ብዙ ነገር ትይዛለች። እንደዚህ ስትወጡ ምናምን ሱቅ ስትወጡ፣ በተለይ ህገ ወጥ ናችሁ ስትወጡ ስልካችሁ፣ የሆነ ጌጣጌጥ ካላችሁ ሀብል ምናምን ሁሉ ነገር ይዛል። አይታወቅም። ውጭ ከወጣችሁ ማለት ትያዙ ትችላላችሁ። አረብ ቤት እስከሆናችሁ ድረስ ስራ ቦታ ካልሆናችሁ እንኳ ችግር የለውም ሊላክላችሁ ስለሚችል ማለት ነው። እንግዲህ መጥላት ፈልጌ የነበረው በሰዓቱ ሹራብ ነበረ። ብርድ ስለሆነ የብርድ ሹራብ እጠልባለሁ ብዬ ነው የነበረ። ከዛ ግን ያው 100 ምናምን ብር በላይ መሆን ስላለበትኝ ከጀመርኩ አይቀር ሁሉ አማረኝ። ገበያን አታውጧት ይላል ያገሬ ሰው። ሳየው ሁሉም ነገር ያምራል። እንዴ ቦርሳው ማማረኝ፣ ፒጃማው ማማረኝ፣ ሹራቡም ገዛሁኝ። ሁሉንም በቃ ካልገዛሁ ልቤ ላይክ እያደረጋችሁ ሁልሽም ማለት ነው። ቁም ነገር ግን ላይኩ ሌላ ቦታም ሳየው በቤቴም ሳይ ማለት ነው ላይኩና ኮሜንቱ ምን ልበላችሁ አራምባና ቆቦ በፍጹም አይገናኝም። ኮሜንቱ በጣም ይበዛል፣ ላይክ ደግሞ የለም። ምን ችግር አለው ላይክ አድርጋችሁ ብትገቡ? እየረሳችሁት ነው፣ ሆን ብላችሁ ነው አላቅም። ስራ ያውጣችሁ ማለት ነው። አልኮነን ማለት ስራ ያውጣችሁ። ዋሽታችሁ ሆን ብላችሁ ከሆነም ስራ ያውጣችሁ። እየረሳችሁት ከሆነም እንግዲህ ለማስታወስ ሞክሩ። ላይክ አድርጉ። ላይክ እንትን ሲደረግ ማለት ነው ይሻርታል። ላይክ ካላደረጋችሁ ግን ማፍዬ ትርጉም የለውም። ማየታችሁ አሪፍ ሆኖ እያለ ላይክ አድርጋችሁ ብትገቡ የተለየ ቆንጆ ይሆናል ማለት ነው። እንግዲህ ይቺ ቦርሳ እንደምታያት በጣም ነው ያማረችኝ። እኔ ከነገራችን ላይ ለሁላችንም ይጠቅማል ብዬ አስቤያለሁ። እንደኔ ማለት ነው። ወደ ሀገር መግባትም ስትፈልጉ ብዙ ነገር ልትይዝላችሁ ትችላለች። እና በጣም ቆንጆ ልብስ ምናምን አስገብቼ ደግሞ በኋላ አሳያችኋለሁ። አሁን በባዶ ሆዷ ስለሆነ ብዙም እንትን አትልም፣ አይለይም።
ግን ትልቅዬ ናት፣ ትንሽ አይደለች፣ የምትነገተው ናት ማለት ነው። ልብስም መያዝ ትችላለች። ቀለል ያለ ነገር ማለት ገብቷቸዋል። ቀለል ያለ ነገር መያዝ ትችላለች። ለምሳሌ የሴቶች ጉዳይ መያዝ ትችላለች። ሁሉም የሴቶች ጉዳይ ትይዛለች ምናምን፣ ይሄ ሻምፖ ምናምን ክሬም፣ ከዛም አልፎ ብዙ ነገር ትይዛለች። ሼን ላይ አንዳንዴ አይታችሁ የገመታችሁትና የጠለባችሁት በፍጹም አይገናኝም። እሷ ግን ቆንጆ ናት። እንደፈለኳት ነው የመጣችልኝ ማለት ነው። በብርድ ሰዓት የምለብሰው ጫማ ደግሞ እንደምታዩትን ጠለብኩ ማለት ነው። እውነት ለመናገር ሼን መጀመሪያ ጠልቤ ሲቀርብኝ ሴትዮዋን አስገዛዋትኝ የብርድ ጫማ። ከዛ በድጋሜ ስጠልባ አብሬ ጠለብኩትኝ እና በጣም ቆንጆ ነው። እኔ ቅዝቃዜውን አልቻልኩትም። ከወደ እግሬ ነው ቅዝቃዜው የሚገባውና ቅዝቃዜውን አልቻልኩትም። እንግዲህ ይህን ይመስላል። አንደኛው ቢጃማ እንግዲህ ፈትቻታለሁ። በአንድ እጅ ስልኩን ይዤ በአንድ እጅ እየፈታው ስለሆነ አይመችም፣ እውነት ለመናገር ማለት ነው። አንዳንዴ ዝም ብዬ እያያዝኩትን ነው እያስቀመጥኩት ስልኩን የምፈታው እንጂ በአንድ እጅ ይዤ ስልኩን በአንድ እጅ ለመፍታት አይመቸኛል። እና የቪዲዮ መቀረጫ ይቺ የሚያሳጥሯትና የሚያስረዝሟት አለች። እሷን ገዝቻለሁ ከካሜራ ጀርባ ናትኝ። እሷ ሁሉም የገዛሁት ሼን ላይ በጣም አሪፍ ናቸው። ጉርዷ ብቻ እንደፈለኳት አይደለችም። ቆንጆ ቢሆንም አጭር ነው በጣም። እኔ ደግሞ አጭር ነገር አልወድም። እንግዲህ አጭር ጉርድ ነው። እኔ ረዝም ጉርድ ነበረ ጠልቤ የነበረው፣ ግን የመጣልኝ አጭር ነው። እንደምታያት ይቺ ናት ጉርዷ። ግን የሚያስጠላው ነገር አጭር ነው ብቻ። ሌላውን ግን ሁሉም ቆንጆ ነው። ጃማዎቹ እንደፈለኳቸው ናቸው። ጫማው፣ ሹራቡ፣ ከዛም አልፎ ቁምጣ ምናምን አለ። እንግዲህ ቢጃማው እንደምታዩት አንደኛው ቢጃማ ደግሞ በጣም ነው የምታምረው፣ ውሃ ነው የምትመስለው። እና እኔ ከሀበሻ ነበር መጥለብ ፈልጌ የነበረው ከጠለብኩ አይቀር ብዬ፣ ግን በቃ ለምን እንደሆነ አላውቅም፣ ስልክ አይመልሱም እንዴ! ተውታ ምን ነው ቢቀርስ ብዬ ተውኳቸው። ሼን ላይ አልጠልብም እንዴ! ስልክ አይመልሱም ዋትስአፕ ላይ። ይችኛዋ ቢጃማ በጣም ነው የምታምረው፣ ውሃ ነው የምትመስለው። ደግሞ ቁምጣ አላት ማለት ነው። ቁምጣ አላትኝ እና በጣም ነው የወደድኩት ይችኛቱን ቢጃማ። ላይክ እያደረጋችሁ አሁንም በድጋሜ ላይክ እያደረጋችሁ ቸክ አድርጉ እስኪ። አሁን አንቺ ላይክ ሳታደርጊ ኮሜንት ለመጻፍ ትገቢያለሽ? አራሻም ነው። ይሄማ ጥሩ አይደለም። ላይክ አድርጊ እንዴ! አረ ሰው ወንድሽ ላይክ አድርጊ፣ ላይክ አድርጊ። ይኸው ላይክ ረስተሻል። እውነት ውጭና ቸክ አድርጊው፣ ላይክ አድርጊ፣ ሸር እያደረጋችሁ። እንግዲህ እንደምታዩትኝ ይሄ ቁምጣ ነው። እውነት ለመናገር በጣም ስስ ነው። ይሄ ቁምጣው ስስ ነው በጣም ማለት ነው። እንደ የጠበቅኩት አይነት አይደለም። እንትን አሉ ፓንቶቹ ግን በጣም ቆንጆ ናቸው። ያው ሙሉ ለሙሉ አላሳያቸውም። እንደዚህ ግማሹን ነው ያስገባሁላችሁ ካሜራ ላይ ማለት ነው። እና በጣም ቆንጆ ልብስ ነው የመጣልኝ። እንደምታዩትኝ
ሙሉ ለሙሉ አልተፈታም ሁሉም። ያው እኔን ለማሳየት ከካሜራ እነዚህን ብቻ ነው የፈታኋቸው ማለት ነው። ቢጃማዎቹ እነዚህ ናቸው እንግዲህ እንደምታያቸው እና የቪዲዮ ማቅረጫ እሱንም አለ ከካሜራ ጀርባ። እንደ ደከመኝ በአንድ እጄ ይዤ በአንድ እጄ እንትን ማለቱ ደከመኝ ቁም ነገር። በሉ ደህና ሰንብቶ። ለማንኛውም ላይ ካላረግሽ አንቺ ችግር የለውም። በቃ ሰላም ባይ። በሌላ ቪዲዮ እስከምንገናኝ